ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማይጨውና የራያ ሀገረ ስብከት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክርና የማህበራት ማደራጃ መምሪያ ኃላፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የከንባታ የሀዲያ እና ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ፣ የመንበረ ፓትርያርክ የመምሪያው ኃላፊዎች እና የድርጅቶች ኃላፊዎች፣ የቅድስት ሥላሴ ዩኒቨርሲቲ ከፍተኛ የሥራ ኃላፊዎች፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከፍተኛ የሥራ ኃላፊዎች፣ የጠቅላይ ቤተ ክህነት ምክትል የመምሪያ ኃላፊዎች እና ዋና ክፍል ኃላፊዎች፣ በአጠቃላይ የጠቅላይ ጽሕፈት ቤቱና በስሩ ያሉ ድርጅቶች፣ የዩኒቨርሲቲ ኮሌጆች የሥራ ኃላፊዎች እና ሰራተኞች፣ ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎችና ሰራተኞች፣ የየክፍላተ ከተማ ኃላፊዎችና ሰራተኞች፣ የአድባራትና የገዳማት አስተዳዳሪዎች፣ ወጣት ሰንበት ትምህርት ቤት አባላት፣ የመንፈስ ቅዱስ ልጆቻችን፣ ምዕመናንና ምዕመናት፣ የሸገር ከተማ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ የየክፍለ ከተማ የሥራ አስኪያጆች፣ የመስቀል ዞን መድኃኔዓለም ገዳም አበው መነኮሳትና ሰራተኞች፣ የተምሮ ማስተማር ሰንበት ትምህርት ቤት ወጣቶች፣ ከዚሁ ጉባኤ ላይ ሁላችሁም የተገኛችሁ የተከበሩ መጋቤ ተአምራት አበጋዝ አዲስ አበባ ሃይማኖት ተቋማት ጠቅላይ ጸሐፊ፣ ቅሩብ እግዚአብሔር ለየዋሃነ ልብ ወያድኅኖሙ ለትሑታነ መንፈስ፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዘመነ ብሉይ የብሉይ ኪዳንን አስተምህሮ በአዲስ ኪዳን ደግሞ በጃንደረባው አማካይነት ክርስትናን ከተቀበለች በኋላ የውስጥና የውጭ ችግሮች ቢኖሩም ዘመናትን በመሻገር ዶግማዋን እና ቀኖናዋን በመጠበቅ ለዛሬ ደርሳለች። ስለዚህም የክርስትና እምነት ዘላለማዊ ሕይወት የሚሰጥ መንፈሳዊ ጉዞ በመሆኑ አባቶቻችን ሊቃውንትና ብፁዓን አበው ሊቃነ ጳጳሳት አንድ ላይ በመሆን የሕዝቡ መንፈሳዊ ጉዞ ረጅም እንደሆነ በመገንዘብ እያንዳንዱ ሃይማኖታዊ ትውፊት ለትውልዱ እንዲተላለፍ ለማድረግ ለቤተ ክርስቲያኒቷ በተሰራላት ሕግ መሰረት በየጊዜው የሚመራትን አባቶች በመምረጥ ቤተ ክርስቲያኒቷን እንዲመሩ የሚያደርጉ በመሆኑ በዚሁ መሰረት ባሳለፍነው የ2017 ዓመተ ምህረት የግንቦት ርክበ ካህናት ለቀጣይ 3 ዓመታት ቤተ ክርስቲያኒቷን ከመንፈስ ቅዱስ ጋር እንድንመራ አባቶች አደራ ሰጥቶናል። አደራው ግን እጅግ ከባድ እንደመሆኑ መጠን አደራውን መወጣት እንድንችል የሁላችንም ኃላፊነት ከመቼውም ጊዜ በላይ ከባድና ጥብቅ በመሆኑ ቤተ ክርስቲያኒቷን ለማገልገል የምናደርገው ጥረት በመንፈሳዊ መሰረት ላይ የተመሰረተ እንዲሆን ያስፈልጋል። ለዚሁም የአባቶቻችን ጸሎት እንደሚረዳን እናምናለን። አሁን በዚህ ዘመን ያለችው ቤተ ክርስቲያን አስተዳደራዊ ሁኔታዋ እና መንፈሳዊ አገልግሎቱ እንዲሁም
ሁለንተናዊ የልማት ጉዞዋ እጅግ ውስብስብ እንደመሆኑ መጠን ይህንን ለመወጣት በመጽሐፍ ቅዱስ ላይ እንደተጠቀሰው እኛም በትሁት ልብ ነህምያ የፈረሰችውን የኢየሩሳሌምን ቅጥር መልሶ ለመገንባት እኛ ልጆቹ ተነስተን እንሰራለን፣ የሰማይ አባታችንም ያከናውንልናል በማለት የሥራው መጀመሪያ አድርጎ እንደተናገረው አሁንም ከዚህ ትምህርት በመውሰድ በጥልቅ እምነት፣ በጸሎት፣ በአስተዋይነት እና በቁርጠኝነት የሚቃወሙትና እርሱ ቅጥሩን እንዳይሰራ የሚፈልጉ ወገኖች ቢኖሩም እነርሱ ተሻግሮ የእግዚአብሔርን አጋዥነት ተስፋ በማድረግ የኢየሩሳሌምን ቅጥር መልሶ እንደገነባ ሁሉ ዛሬም ያለብንን ችግር ተፈትቶ ትውልዱ ከሚዘፈቅበት ዓለማዊነት በማላቀቅ ቤተክርስቲያኒቷን ለትውልድ ለማሻገር እኔም ሆንኩ ሁሉም ባለድርሻ አካላት እንደ ነህምያ መስራት ይጠበቅብናል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ነህምያ ከሁሉ በፊት ወደ እግዚአብሔር በመጸለይ መንገዱን ለእግዚአብሔር በመስጠት ያሉ ችግሮችን በማጥናት የፈረሰውን ቅጥር በምሽት ዞሮ በማየት ቅጥሩ ለመፍረስ የቻለበትን ችግር ተረድቶ እንደገና እንዳይፈርስ ለማድረግ ለመገንባት እንደጀመረ ሁሉ ከኛ ቀደም ብሎ በቦታው ላይ ለነበሩት አባቶች ዘመናቸው በፈቀደላቸው መጠን እንደሰሩት እኛም ዛሬ ቤተክርስቲያን ወደፊት እንድትራመድ እንደ ቀድሞ ክብሯ እና ገናንነቷ እንዳትታይ ያደረጓትን ችግሮች በማጥናትና በማየት በማቀድ መስራት እንደሚገባን ይጠቁመናል። እርግጥ በነህምያ ዘመን የነበሩት አንዳንድ ወገኖቹ የእርሱን ሐሳብ እና የእግዚአብሔርን መንገድ ባለመረዳት ቅጥሩን መልሶ መገንባት እንደማያስፈልግ በጦቢያ እና በጌሼም የሚመሩ ተቃዋሚዎች ተነስተው በማስፈራራትና በማፌዝ ሴራ ቢያሴሩበትም እርሱ ግን እጅ ባለመስጠት እኛ ልጆቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውንልናል በማለት በጸሎት በንቃት እንደተቋቋማቸው ሁሉ እኛም በዙሪያችን የሚፈጠሩትን ችግሮች ለእግዚአብሔር በመስጠት ቤተክርስቲያናችንን በቁርጠኝነት መንፈሳዊ፣ አስተዳደራዊና ማህበራዊ ጉዳዮቿ በአንዳንድ ቦታዎች ላይ የሚታዩ አስተዳደራዊ ክፍተቶችን፣ በተለያዩ ጉዳዮች ላይ የሚነሱ አለመግባባቶችን፣ የንብረት አያያዝ ችግሮችን፣ በቤተ ክርስቲያን መዋቅር ውስጥ የሚታዩ ክፍተቶችን በማከም በሁሉ አቅጣጫ የሚገኙት ምዕመናን ልጆቻችን ከቤተ ክርስቲያናቸው ጋር ያላቸውን መዳከም በተለያዩ ምክንያቶች እኛ የበለጠ ባለመስራታችን ከቤተ ክርስቲያኒቷ የሚርቁ እንዳይኖሩ ፈተናዎችን ለመሻገር ተግተን ልንሰራ ይጠበቅብናል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ የጉባኤ ተሳታፊዎች፣ ቤተ ክርስቲያን አሁን ያለችበት ዘመን እንደከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማይቻል በቤተ ክርስቲያኑ ውስጥ እና ከቤተ ክርስቲያኒቱ ውጪ ያለውን በመቃኘት እቅድ በማውጣት መንፈሳዊ፣ አስተዳደራዊ እና ማህበራዊ ክፍተቶችንን በመለየት ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔ ልትሰጥ ይገባታል። ቤተ ክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው በበለጠ ከውጪ ካሉትም ከተለያዩ አካላት ጋር ከመንግስትም ጭምር በአስተዋይነትና በጥበብ በመቅረብ ቤተ ክርስቲያኒቷ ተከብራ እንድትሻገር ካላደረግን የትውልድ ቅብብሎሽ ሊዳከምብን ይችላል። ስለሆነም ቤተ ክርስቲያን ከመንፈሳዊ አገልግሎቷ ጎን ለጎን አገልግሎት ለምትሰጣቸው ሕዝብ በመራራት ልትደርስላቸው ስለሚገባት የቤተ ክርስቲያኗ የውስጥ ሰላም በማጠናከር
በሀገሪቱ ውስጥ ያሉ ዜጎቿ ወደ ሰላም መንገድ እንዲመጡ መነጋገር እንዲችሉ የቤተ ክርስቲያን ድርሻዋ ከፍተኛ በመሆኑ እና ሊሰራ ስለሚገባ ትልቅ ትኩረት ሊሰጠው ይገባል። በመጨረሻም እግዚአብሔር ቢፈቅድ ባሉን ቀጣይ ሐዋርያዊ የአገልግሎት ዘመናት በውስጥም ሆነ በውጭ ዓለማት የምትገኙ ሁሉ ለቤተ ክርስቲያን እድገት የሁላችን ድርሻ ትልቅ በመሆኑ ከፊት ለፊታችን ያለውን የቤተ ክርስቲያን አንድነት ላይ ምላሽ ለመስጠት ሁላችሁም በተወከላችሁበት በተሰጣችሁ ኃላፊነት ተግታችሁ እንድትሰሩ በአባታዊ ፍቅር አደራ እንላለን። ሰው በተሰጠው ኃላፊነት ላይ በትጋት በታማኝነት በቅንነት መስራት የቤተ ክርስቲያኒቷን ሕልውና ከፍ ስለሚያደርግ በሥራ ቦታም ሆነ በግል ሕይወታችሁ ሰላምና መግባባትን ጠብቃችሁ እንድትሰሩ ግጭቶችና አለመግባባትን በሰላማዊ መንገድ መፍታት ወሳኝና ቤተ ክርስቲያንም ከዚህ አትራፊ መሆኗን ማሳሰብ እወዳለሁ። እግዚአብሔር ለልብ ቅኖች ቅርብ እንደመሆኑ መጠን ልባችንን ቅን በማድረግ ሕዝባችንን እና ቤተ ክርስቲያንን ለማገልገል በቅዱስ ሲኖዶስ የተጣለብንን አደራ መወጣት እንድንችል በቅዱስ አባታችን መመሪያ በየጊዜው በመቀበል የምንሰራው ሲሆን ጸሎታቸውም ይርዳን እያል ቤተ ክርስቲያን ውስጥ አንድ ማዕድ እየተቋደስ በሀሳብ ልዩነት ውስጥ የሚገኙትን በማቅረብ በሀገሪቷ ውስጥ በየቦታው የሚታዩትን አለመግባባት ተቀርፎ ሰላም እንዲመጣ ድርሻችንን በመወጣት ሕዝቡ ሰላማዊ አየር እንዲተነፍስ እንድናደርግ አምላከ ቅዱሳን እንዲረዳን በመጸለይ በሰላም በኢኮኖሚያዊ እና ማህበራዊ የልማት ስራዎች ከመንግስት ጋርም ሆነ ከሌሎች ባለድርሻ አካላት ጋር የቤተ ክርስቲያናችንን ዋና ተልእኮና መብት በማስጠበቅ አብረን ለመስራት ዝግጁ መሆናችንን እንገልጥላችኋለን።